ሴት ፍች በምትጠይቅበት ጊዜ ምክንያቱ ነው የሚታየው። ለምንድን ነው ፍች የጠየቀችው የሚባለው ማለት ነው። ስለጠየቀች ብቻ አይደለም። የጠየቀችበት አግባብ ያለው ምክንያት ካላት መብቷ ነው። ግድ ያለ ፍቃዷ መኖር የለባትም። ጋብቻ በመሰረቱ በመተማመንና በመፈቀር ነው እንጂ የሚኖረው አንዱን አስገድዶ አይደለም። መጀመሪያም በተስማምተው ነው የሚገቡት። ተስማሙ ድረስ አብረው ይኖራሉ። አንደኛው ወገን ግን አልፈልግም ካለ ሌላው አስገድዶ መኖር አይቻልም። ስለዚህ እሱ ውጭ ነው የሚኖረው ነው ያለችው አይደል? ይመስለኛል። የሚኖርበትን አልተናገረ ውጭ ነው የሚኖረው ሌላ ነው ጥያቄው እኮ። አሁን እሷ ምንድነው ፍች ያስጠየቃት ምክንያቱ ነው? ምናልባት ውጭ እየኖረ ብዙ ጊዜ ያው ሳይዘይራት ዝም ብሎ ምናልባትም እዛው አግብቶ ሊሆን ይችላል። ሙአለቃ ትሆናለች የዛ ጊዜ። ወይ ባሌላትም አትባል ሌላ እድል አታገኝ፣ ወይ ያላት ተብላ አትጠቀም። ያ ከሆነ ዟልሟታል እሱ ራሱ መጀመሪያ ፈቅዳለት ከሆነ ብትኖር ምንም ችግር የለም ብላ ከሆነ ያው ፈቅዳለች ማለት ነው። ግን መጀመሪያ በአጭር ጊዜ እንደሚመጣ ይነግራትና ከዛ ይቀራል ማለት ነው። ያ ከሆነ ሐቋ ተጓድሏል ማለት ነው። ስለተጓደለ ፍች መጠየቅ ዋጋ ያስጠይቃትም። ባለ ክፍተቱ እሱ ጋር ነው። ምክንያቱ ችግሩ የመጣው ከሱ ነውና ምናልባትም ደግሞ ጥልም ላይ ከሆነ ባይለያዩም አንድ ቦታም ቢሆኑ አንዳንድ ወንድ ሆነ ባልሆነው ዝም ብሎ ይረብሻል አይደል? ሲረብሻት ስትመረር ስትሰለች ተስፋ ስትቆይ ፍታይ ትላለች። እሷ ባያሰቃያት ኑሮ አትለውም ነበር እኮ። እሱ ይገፋታል አውቆ ፍች እንድትጠይቅ ያደርጋታል ማለት ነው። ስትጠይቅ ደግሞ ይሄን ያህል ገንዘብ ክፈይ ይላታል። አየህ እንድትሄድ የሚያደርጋት እሱ ነው። መሄድ ስትጠይቅ ደግሞ እንግዳውስ አንቺ ዳሩን ረግጠሽ እስከወደሽ ይሄን ያህል ታልከፈልሽም አልፈታሽም ይላታል ማለት ነው። ያኔ ለመገላገል ብላ ደግሞ እሷ ገንዘቧን ትሰጣለች ማለት ነው። ይሄ ዙልም ነው። ሁለት ጊዜ ነው የዘለባት ማለት ነው። መጀመሪያ ሐቋን እየነፈጋት ነው ያለው። ሁለተኛ ደግሞ በነፃ መፈታት ሲገባት ገንዘቧን ደግሞ እየቀማት ነው ያለው ማለት ነው። ስለዚህ አይፈቀድም። በእንዲህ አይነት ከሆነ የጠየቃት መስጠትም የለባትም ማለት ነው። በዛ ፈንታ ሸሪዓ ፍርድ ቤት ዳ መጠየቅ ትችላለች። ማስረጃ ካላት ወደ ተበድላ ከሆነ የተበደለችበትን ኬዙን ይዛ ሄዳ ሸሪዓ ፍርድ ቤት ማማከር፣ እነሱ አግባብ ያለው መሆኑን ታወቁ፣ ሰውየው እንደበደላት ካወቁ መፍታት ይችላሉ ሸሪዓ ፍርድ ቤት እንጂ ትዳሯንም አጣ ገንዘቧንም ተዘርፋ መሄድ የለባትም ማለት ነው።